ዋዝ ጉድ ጋይስ እንዴት ናችሁ? ጁማ ሙባረክ ብያለሁ። ዛሬ ጁማ ነው። ከ6 ተከታታይ ከስራ ቀናት በኋላ አንድ ቀን እረፍት ዛሬ አንድ ላይ እንዋል። እረፍት ቀን ነው ዛሬና አኮሞዴሽናችን ስሾፍ አንድ ሰው የለም ጀማ፣ ሁሉም ለመስገድ ሄደዋል። እዚህ ጋር ፊታችንን ታጠብን ምናምን። ቁርሲያው ምን እንደሆነ አናቅም፣ ግን ቀድመን ፊታችንን መታጠብ ግድ ነው። ታጠብን ምናምን፣ ከዛ ቁርሱን ሾፍላችኋለሁ። ምንም ነገር የለም፣ ቤዛ አልቋል እላችኋለሁ ጀማ። ኪችኑ ምን ብጥብጥ ብሏል፣ ልጆቹም የሉም ምናምን። ከዛ ውጭ ለመብላት አሰብኩኝ። ውጭ ያበደ ምግብ እንበላለን ጋይስ። ወጣን እና እዚህ ጋር ወጣን። ፀሐዩ ጋይስ ዛሬ 42 ዲግሪ ሴልሺየስ በጣም ያቃጥላል። እና እዚህ ጋር ጉዞ ተጀመረለት። መንገድ ላይ ውሃ ምናምን ቀዳን። ውሃ ማይቀር ነገር ነው ዱባይ ላይ ማለት ነው። እና ማይደረስ ነገር የለም። እዚህ ጋር ደረስን፣ ውስጥ ገባን ምናምን። ምግቡን እዚህ ጋር ጠበቅን፣ አዘዝን ምናምን። በምናውቀው ቋንቋ በምልክትም ቢሆን አዘዝን። ከዛ እዚህ ጋር የፈጠነ የሆነች ነገር ቀድማ የምትመጣ ነገር አለች። እቺን እየቀማመስን ነው ዋና ይመጣው እና እዚህ ጋር ቀመስናት ምናምን። ጎመጠጠኝ ነው ብላችሁ ቤቴን ጨመደድኩት። ከዛ መጣ ሩዛችን መጣ። ብሪያኒ ይባላል በነገራችን ላይ ስሙ ይሄ። እና እዚህ ጋር በለነው ምናምን። ያበደ ቴስት አለው። ሁሌም እንበገባት ምግብ ናቸው እና ያበደ ነበር። ላይክ አረኩት ምናምን እዚህ ጋር። ከዛ ሾርባ ምናምን ነበር እና እዚህ ጋር ፋይናሊ ሳህኑን አስቀርተናል። ልብን አድርገን መብላት አለብን ዱባይ ላይ ምግብ ማለት ነው። እና የቀረቿን ቴካዊ ምናምን አድርገን ጉዞ ወደ ቤት ተጀመረለት። ፈሎወር ከርነኝ ፎሎ አድርጉ። ይመቻችሁ።